ውሸታ ብድግ ብለህ ማንም ሳይነካ ቁጭ ብለህ ውሸት ከየት የምታደርግ ከሆነ አጋንንት ነው። አንተ ደግሞ ውሸትን አቅፈህ የምትኖር ከሆነ ምንድነው መሰለህ? ሞግዚት አባትየው የወልድና ይሰጣል፣ አንተ አቅፈህ ታሰብካለህ። ሾሮ እያሉ የሰይጣን ልጅ ተሸክመው ገላግለኝ በዩ አስወጣልኝ በዩ። ውሸትን ዋሽታችሁት ውሸታችሁ ካመናችሁት ማን ያድናችሁ? የንግግር ፖሊሲያችን ሁል ጊዜ እርስ በርሳችሁ ምን ተነጋገሩ ነው እያልን ያለው። እውነት ክርስቲያኖች የድሮዎቹ የተከበሩት ለዚህ ነው። ይሄንን በድፍኑ ነው የወሰዱት፣ ዋጡት። አሁን በእንትን ትርጉም ምንድነው የሚለው እያሉ ትርጉም ፈልገው ሐሳባቸውን አስደግፈው ለጥፋት አሮጡ። ዋጥ አረጉት። አይምሉ። አዎ አይደለም። ስለዚህ ዓለም ተቀብላቸው እነሱ እውነተኞች ናቸው፣ አይበሉም፣ አያስበሉም ተብለው የቀድሞዎቹ ክርስቲያኖች በክብር የኖሩት ተወደው የኖሩት ተከብረው የኖሩት ኦነስት ናቸው፣ እውነተኞች ናቸው። ውሸትን ጨርሶ አያውቁት። ያውኑስ ውሸትን ተጎናጽፎታል። ውሸትን እንደ ክብር ቆጥሮታል። ውሸት ባል ሚስቱን፣ ሚስቱ ውሸት ክሬት ማድረግ፣ ውሸት መፍጠር፣ ውሸት መጻፍ፣ ውሸት መፖሰት፣ ውሸት ማውራት አንተ ስራ አድርጎት አሁን ማለት ቆጥር ብሎ የሚገርም ቴምፕሌን ሰርቶ ውሸት ቁጭ ብሎ ይጽፋል። ክርስቲያኑ ኳየር ነኝ ይልሃል፣ የቸርች ሜምበር ነኝ ይልሃል፣ አገልጋይ ነኝ ይልሃል። ውሸት የንግግር ነፃነታችን ምንድነው? እውነት ብቻ መነጋገር፣ በእውነት የሚከፈለውን ዋጋ መቀበል። ቼክ አድርጉ። ውሸትን ዋሽታችሁት ውሸታችሁ ካመናችሁት ማን ያድናችሁ? ማን ነው የሚያድናችሁ? ከዛ ውስጥ የንግግር ነፃነታችሁን ስታውቁትና ገብቷችሁ በዚህ መርህ ላይ ተመስርታችሁ መናገር ስትጀምሩ እውነት። ለዚህ ነው ሐዋርያ ጳውሎስ ለኤፌሶን ሰዎች ወደ ጌታ የመጡትን ሰዎች ደስ ብሎኛል፣ መምጣታችሁ ደስ ብሎኛል፣ ግን የልቦናችሁ አይኖች እንዲበራ ደግሞ ጸልይላችኋለሁ። አጥርታችሁ እንድታዩ ምኑን ያላችሁን ርስት ምን እንደሆነ፣ የተጠራችሁት ለምን እንደሆነ፣ እንደገና በእናንተ ውስጥ ያለው ኃይል ምን አይነት እንደሆነ የትንሣኤው ኃይል ምናምን ይላቸውና እንግዲህ የሰረቀ ደግሞ ምን አይበል አይስረቅ፣ የዋሸም ከእንግዲህ በኋላ አይዋሽ። እርስ በርሳችሁ ምን ተነጋገሩ? እውነትን ተነጋገሩ። ቀድሞ ሌባ ነበር፣ ቀድሞ ውሸቷ ነበር፣ ቀጣፊ ነበር። አሁን እሱ አይደግም። በእግዚአብሔር ቤት ውስጥ እሱ አይደረግም። በእውነት ላይ የተመሰረተ የንግግር ነፃነት ፖሊሲያችን እውነት ብቻ። የሰረቀ ከእንግዲህ ምን አይበል አይስረቅ። በገዛ እጆቹ እየሰራ ያካፍል። ከመጣ በኋላ የቀደመውን ሌብነቱን አይቀጥል። ቀድሞ ውሸታም የነበራችሁ ሰዎች አሁንም በውሸት ተነክራችሁ ተቀበታችሁ ውሸታም ዘማሪ ለምን ትሆናላችሁ? ውሸታም አገልጋይ፣ ውሸታም ሰባኪ ለምን ይሆናል? እውነትን ተናገሩ። እውነት ነው ነፃነት የሚያወጣው። እውነት አርነት ያወጣ። ከዛ ውጪስ? ከዚህ ውጪ ከሆነ ከክፉ ነው። ከየት ነው? ከክፉ ነው። በደንብ ወቂው፣ በደንብ ወቀው። ብድግ ብለህ ከመኝታ ብድግ ብለህ ውሸት ክሬት የምታደርግ ከሆነ ከክፉ ነው። ብድግ ብለህ ማንም ሳይነካ ቁጭ ብለህ ውሸት ክሬት የምታደርግ ከሆነ ከአጋንንት ነው። ከመሬት ተነስተህ ውሸትን ክሬት የምታደርግ ከሆነ እመነኝ ከጂኒ ነው። ከዚህ ከወጣ ከእውነት ከወጣ ከአጋንንት ነው። ይሄ ጥበብ ከሰማይ አይደለም፣ ከመሬት ነው፣ ከስጋ ነው፣ ከአጋንንት ነው ይላል መጽሐፍ ቅዱስ። የንግግር ነፃነት ፖሊሲያችን እውነት መናገር። እውነተኞቹ እውነትን ተነጋገሩ። ማንም አያድናችሁም። እውነትን አናገርም ካላችሁት ከክፉ ነው። ምን ማለት ነው? ክፉ አጭቷችሁ ስራ የሚያሰራችሁ እሱ ነው። አንዳንድ ሰው መዋሸት፣ ውሸትን ተጎናጽፎ መኖር ኖርማል ይመስለዋል። የሆነ ጸጋም ጥበብም የሚመስለው ሰዋል፣ ስጦታም የሚመስለው ሰዋል። ኖ እኔን ስማኝ በደንብ። መጽሐፍ ቅዱስ እሱ ሐሰተኛ ነው፣ የሐሰት ምንድነው ይላል? አባት ነው። ሰይጣን ውሸትን ከራሱ አውጥቶ ይናገራል ይላል። ውሸታም ነው፣ የውሸት አባት ነው ይላል። የውሸት አባቱ ማን ነው? ዲያብሎስ፣ ሰይጣን። እሱ አባትየው፣ ወላጁ፣ የውሸት ወላጅ እሱ። አንተ ደግሞ ውሸትን አቅፈ የምትኖር ከሆነ ምንድነው መሰለ? ሞግዚት ነህ። የውሸቱ አባት ማን ነው? አባትየው የወልድና ይሰጣል፣ አንተ አቅፈ ታሳድጋለህ። ምርጥ
ሞግዚት ነሽ። እሹሩሩ እያልሽ የሰይጣን ሞግዚት ነሽ። ሞግዚት ሆነሽ ሰይጣንን መቃወም አትችይ። እዚህ በፊት አንስቻለሁ ሰይጣን እንዴት እንቃወም የሚለው ትምህርት ላይ። ውሸታም ሰዎች ከሆናችሁ እመኑኝ ሰይጣን አይፈራችሁ፣ አያፈራችሁ፣ በጣም ነው የሚንቃችሁ። ሞግዚት ተነስታ እመቤቷ ላይ ስትጮህ እንደማለት ወደ ግስቲ ፈገግ ነው የሚለው። እንዳትዪ ልጄን በደንብ ቀፊና ያሽ እንዳላዋረድሽ ይልሽ። ስትንገበገቢ ብትይ ሹራብሽን ብትቀዳድጂ ላበላ ብትሆኚ አንቺ ስርዓት ያዥና ሰራተኛ አይደለሽ እንዲያርፈሽ ቀፊ ነው የሚለው። አቅም የላችሁ ውሸታም ሰዎች ሞግዚት ናቸው። የዲያብሎስ ሞግዚት ናቸው። ሾሮ እያሉ የሰይጣን ልጅ ተሸክመውት ውሸትን ተሸክመው ዋዳ አንድ ላይ ማም ሲሉ ሰይጣን ትክክል ነው። በጣም ነው የሚገርመው። እንዴ ድፍረት ነው የሚሉ። ለዚህ ነው ብላችሁ የትም አይሄድም። ቸርች ትቀይራላችሁ ትላላችሁ፣ የለም ስትዞሪ ትኖሪያታለሽ፣ የትም አትሄጂ። ሞግዚት እንደሆንሽ ትጨርሻለሽ። ለዚህ ነው ከክፉ ነው ይሄ ከእግዚአብሔር አይደለም። በዚህ ንክር ያሉ ሰዎች አሉ። እኔ ህይወቴ ውስጥ የመጡ ብዙ ሰዎች አግኝቻለሁ። ውሸታ ገራሚ ነው። በነገራችን ላይ ሰይጣንን መንገድ ላይ አግኝቼው አላውቅም። አግኝቼው ሰድቦኝ አያውቅም። ምላሱን አውጥቶብኝ አያውቅም። አግኝታችሁ ታውቃላችሁ እናንተ? እኔ አይቼው አላውቅም፣ ግን ሰዎች ውስጥ አይወራ። በጣም ሰዎችን ዋሽታችሁ ሰዎች ሲያምኗችሁ ጸጋ መስሏችሁ ከሆነ እናንተን በጣም ሰይጣን በሚገርም ሁኔታ እየተጠቀመባችሁ እያገለገላችሁት ነው። በጣም ምርጥ ሰራተኛዬ ነው የሚል። የንግግር ነጻነት ፖሊሲያችን ምንድነው? እውነት መናገር ብቻ። እንደ ወዳጅ ነበረኝ እኔ የቅርብ ሰው እና በጣም ነው የሚገርመኝ። ምንድነው አንተ ከዚህ ሰው ጋር በጣም ነው ግን አንተ ግን አይሰለችም ይሉኛል። ጆሮዬን ደም በደም እስኪሆን ድረስ ነው የሚዋሸኝ። ዛሬ መጣ ሰው ያውቃል ውሸታም እንደሆነ። እኔ ከዛሬ ነገ ይሻሻልና ይድናል ብዬ ተስፋ አድርጌ እየጸለይኩኝ እታገል ነበር እሱን ከዛ ውስጥ ለማውጣት። እሱ ተጠምቆት። ለዚህ ነው አንድ ቴብል ላይ ቁጭ ብለን 6 ውሸት ነው የሚዋሸው። ቅድም የዋሸውና አሁን የዋሸው እዚህ ጋር ደፋር ሰው ያስፈልግ። አንተ ውሸታም ቀጣፊ የሚለው ሰው ያስፈልግ። እኔ ደግሞ አይደለም ጥሎብኝ እሰማሃለሁ። አቅለሽልሽ አንተ እስክትወድቅ እጠብቅሃለሁ። ጠበቅኩት፣ አይድን። በቃ አቅለሽልሽ የሚል ውሸት። አንድ ቀን ከውሸቱ ብዛት ይገርማል። ይኸውላችሁ ይሄ ሰው ማለት ትልቅ ሰው ነው። ድሮ በጌታ ተሰድጃለሁ የሚል ሰው፣ እስር ቤት ገብቻለሁ የሚል ሰው፣ ግን ውሸታም ነው። ኢትዮጵያና የኢትዮጵያን ክርስቲያኖችን የውሸት አዲክሽን ውስጥ ከቷቸው ነበር እያሉ እሱ የሚጽፋቸውን ነገሮች ለመስማት በጣም ይንገበገቡ ነው። የሚጽፈው ውሸት፣ የሚያወራው ውሸት። እኔ ደግሞ በደንብ ነው የማውቀው። የሚጽፋቸው ነገሮች፣ የሚያመጣቸው ነገሮች ሁሉ ውሸት ለቃቅሞ ነው የሚያወራው። ምንም እውነት የለው። ጭራሽ አንድ ቀን ፎቶ ሲያሳየኝ ይኸውልህ ይሄ ፎቶ ይገርምሃል ጣሊያን የነበርኩ ጊዜ ቢለኝ፣ ፎቶዋን ደግሞ ሾፍ ሳረጋት ካቴድራል መዞሪያ ላይ ያለው ተሞካ ቢታይ አስፋልቱ ላይ የተነሳው ፎቶ ማለት ነው። አያውቅም ብሎ ድሮ ነው ማውራቸው። አቤት ውሸት! በውሸት በጣም የምትቸገሩ ሰዎች አላችሁ። ዝም ብሎ እውነት መናገር የማይሆንላችሁ አፋችሁ በቃ እውነት መናገር የማትችሉ። በነገራችን ላይ ልክፍት ነው፣ ህመም ነው። እንዴት ነው የሚዳው? እንዴት እንደሚዳል ልንገርሽ። ስራ ካለሽ ፍቃድ ጠይቂ። የሲክሊፍ የህመም እውነት ነው የበሽታ ፓስተር ቸሬ ነው ታመሻት መርምሮኝ በሽታዬን አግኝቶታል 5 ቀን ስጡኝ በይና ጠይቂ። 1 ከዛ ሞባይልሽን አጥፊ። 2 ከዛ ምግብ የሚባል ወደ አፍሽ ሳታዞሪ ቱታ ለብሰሽ ካልሲሽን አርገሽ ድፍት በይና እያለቀስሽ ገላግለኝ በዩ፣ ገላግለኝ በዩ፣ አስወጣልኝ በዩ። አለበለዚያስ በውሸት ነክሮ በውሸት ጠምቆ ለይቶ ይገልሻል ሰይጣን። ውሸታም ስለሆነ እሱ ስራ ነው የሚፈልገው። ቱታ የሚሆኑትን ሰዎች ነው የሚፈልገው። ቤተ ክርስቲያንን ያበላሽ ያለው በእንደዚህ አይነት ሰዎች ነው። ፈቃዳቸውን በሰጡት በጠመቃቸው ባለበሳቸው ራሱ ሾሟቸዋል። ለዚህ የእግዚአብሔር ቤት በጣም በሚገርም ሁኔታ እየተበላሽ ያለው በዚህ ነው። የንግግር ነጻነት ፖሊሲያችን እውነት ብቻ፣ በእውነት ላይ ተመስርተን እውነትን ብቻ። እርስ በርሳችሁ ምን አድርጉ? ተነጋገሩ። የቤተሰብ ፖሊሲያችን መፋታት አይቻልም። ከተፋታ ታረቅ፣ መድገም አይቻልም። የቤተሰብ ፖሊሱ የንግግር ነጻነቱ እውነት ብቻ።
ውሸት ብናገርስ ከክፉ ነው። ስለዚህ ከክፉ ነህ አንተ ወይስ ከዛ ከጌታ ነህ መለየት ነው። ውሸት ተናገር ሲል ኖ በል እየሰሙ ምን ነው ሲሉ አይ መልእክት መጥቶ ነው በል። እንደዚህ ነው ተፋለመው። በተቻለ መጠን እውነት ብቻ ለመናገር እውነት ብቻ በቃ ነው ሪጀክት ማድረግ። ይሄን ብታረጉ በጣም ጥሩ